አስታውሳለሁ የዛሬ 3 አመት አካባቢ ኢንሹራንስ ሰራ ነበርና ኢንሹራንስ ስራ ካቆምኩኝ በኋላ የነበረኝ አንድ ስልክ ብቻ ነበር። ያም ስልክ ደግሞ ደና የሚባል ስልክ አይደለም። ሶኒ ኤሪክሰን ስልክ ነው። ሜቢ ታውቁት ይሆናል። ጠቅጠቅ ስልክ ነው። ኢንተርኔትም ያን ያህል አሪፍ አልነበረም። በስልክም ያን ያህል ብዙ የሚሰሩ ስራዎች አልነበሩም። ባትሪው በጣም አዛ ያደረገኝ ነበረ። ምንም አይነት ነገር እጄ ላይ አልነበረም ከዛ ስልክ ውጪ ማለት ነው። ባትሪው ኢቭን ሜቢ የምታውቁ ሰዎች ትኖራላችሁ። ባትሪ እንዲህ በመላሳችሁን አንስተነኩት ይሰራል ስልክ እና እንደሱ እየተደረገ የሚነሳ ስልክ ነበር ያ ስልክ። ላይፌን ለመቀየር የነበረኝ አማራጭ በሱ ስልክ ምንም ይሁን ምን የሆነ ነገር መስራት የሆነ ነገር መጀመር ነበረብኝ። በሰዓቱ ሰራ የነበረው ሪሰርቾችን ነው። ለባንኮች ሪሰርች ሰራለሁ፣ ለካምፓኒዎች ማርኬት ሪሰርች ሰራለሁ፣ እንዲሁም ደግሞ የማስተርስ ተማሪዎችን ሪሰርች አማክራለሁኝ። ሜቢ አሁን ሜን ቪዲዮ የሚያዩና ብዙ የሰራኋቸው ስለነበሩ ቢያንስ ከ700 በላይ ሪሰርቾችን ሰርቻለሁ በዛ 2 ዓመት ውስጥ እና መጀመሪያ ላይ ግን የጀመርኩት በዛ ሶኒ ኤሪክሰን ስልክ ነበር። ፋይናላይዝ ማድረጋቸው ስራዎች ካሉ ብቻ ነበር ኢንተርኔት ካፌ እየሄድኩኝ እነሱን ነገሮች ጨራረስ ነበር። በፒሲ ማለት ኢንተርኔት ካፌ እየገባሁ። ላፕቶፕ አልነበረኝም። ላፕቶፕ የተበላሽቶ ነበርና ኢቨን ያኔ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ ምናምን እችላለሁ፣ ግን ያን ያህል መሸጥ የሚችሉ ስኪሎች እንደነበሩ የሚናገርም ሰው ብዙ ሰው አልነበረም። ዩቲዩብም ላይ ቲክቶክም ላይ ያን ያህል ሰዎች አልነበሩም እውነቱን የሚነግሩን ወይም እየተጠቀሙ ያሉ ሰዎች ማለት ነው። ያንን ታይም ያው ልረሳው አልችልም። ምክንያቱም በጣም የተቸገርኩበት ሞመንት ነው። ስራ ያቆምኩበት ሰዓት ነው። ቤት ኪራይ ከፍል ነበር። ብቻዬን ነበር የምኖረው። ማስተር ስማር ነበር። እሱንም እየከፈልኩ ነበር ምሰራውና ስራ ድንገት ነው ያቆምኩት። ምንም አይነት ስራ እጄ ላይ አልነበረም። የነበረኝ ያ ስልክ ብቻ ነው። በዛ ስልክ ሰርቫይቭ ለማድረግ በጣም ብዙ ነገሮችን አድርጌያለሁ። ልረሳው ማልችለው ኮንሰፕት ነው። አይኖ አሁንም በዛ ተመሳሳይ ሲቹዌሽን ውስጥ ያላችሁና በዚህ ጉዳይ ስትራግል የምታደርጉ ሰዎች እንዳላችሁ ኮሜንት ላይም በላይቭ ሴሽኖቻችን ላይም ሜንሽን አድርጋችሁልኝ ታውቃላችሁ። አሁን ላይ ሆኜ ሳስበው ፒሲ ባይኖረኝም የሆነ ያክል ደና ካፒታል ባይኖረኝም በስልኬ ብቻ ከምንም ተነስቼ በቀላሉ ልሰራቸው የምችላቸው ቢዝነሶች እንዳሉ አሁን አውቃለሁ ኦንላይን ላይ። ያ ማለት የግድ ትልቅ ብር ሰራበታለሁ ማለት ሳይሆን አትሊስት ከዛ ካለውበት ሌቭል የተሻለ ነገር ማገኝበት በወር እስከ 20,000 30,000 በትንሹ አንዳንዴ ደግሞ በደንብ ወጥረ የምንሰራ ከሆነ እስከ 50,000 ድረስ አንዳንድ ሲዝኖች ላይ የሚሰራባቸው መንገዶች እንዳሉ አሁን ላይ ሆኜ ሳስበው አውቃለሁ። በዛሬው ቪዲዮ ላይ ስልክ ብቻ ነው ያለኝ ለሚል ሰው ሊሰራቸውና ሊጀምራቸው የሚችሉ 6 ኦንላይን ቢዝነሶችን አሳያችኋለሁ። እነዚህን ቢዝነሶች ሳሳያችሁ በእነዛ ስራዎች ምን አይነት አፕሊኬሽን ያስፈልጋል፣ ምን አይነት ሳይቶች ላይ ነው መስራት የምትችሉት እና ደግሞ መስራትን ብትፈልጉ እንዴት ነው መስራት የምትችሉትን የሚለውንም አሳያችኋለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ ካያችሁት የምሬ ነው በእውነት አይናችሁን የሚከፍት አንድ ኢንፎርሜሽን አሳያችኋለሁ። በጣም ትገረማላችሁ፣ በጣም ትደነግጣላችሁ። ስለሱ just wait till the end ታዩታላችሁ ማለት ነው። እንግዲህ ከዛ ስልክ ከተነሳሁኝ በኋላ መጀመሪያ ላይ ኤቴኔክስ የሚባል ስልክ ገዛው። በሱ ሪሰርቹን በደንብ መስራት ጀመርኩ። ያው ስልክ ላይ ሰርች አደርጋለሁ ምናምን የሚያስፈልጉትን ነገሮች ጨራርሳለሁ። ፒሲ ላይ ሄጄ ፋይናላይዝ አደርጋለሁ፣ አስተካክላለሁ። ፕሪንት መደረግ ካለበት መላክ ካለበት ምናምን ኢንተርኔት ካፌ ገብቼ እሰራለሁ። እንደውም ቦታው ሁሉ ትዝ ትለኛለች። አጎና ታውቁታላችሁ? አጎና ጎተራ ጋ ያለው